በመካከለኛው ምስራቅ በእስልምና ያለው ጸረ ሴማዊነት ደግሞ ያኔ ጀመረ ነው። ምንድነው? ልክ እስልምናው ሲጀመር በመዲና የነበሩ መዲና ላይ ነው አይደል እስልምና የተጀመረው። በመዲና ይኖሩ የነበሩ 3 የአይሁድ ጎሳዎች ነበሩ። አይሁዶች ናቸው ግን ጎሳ ያለው ጎሳ ናቸው። አንዱ ቤኑ ናዲር የሚባለው ጎሳ ነው። ከእስራኤል ወይም ከአይሁዶች ማህበረሰብ የሆነው ከአይሁድ ወገን የሆነው እና ቤን ማለት ልጅ ነው። አሁንም ቤኑ ናዲር ማለት የናዲር ልጆች ጎሳ አለ። ቀጥሎ ደግሞ ቤኑ ቃይኑጋ የሚባለው ደግሞ ቤተሰብ አለ። የቃይኑጋ ልጆች ለማለት ነው። አይሁዶች ናቸው። በአረቢያ በሳውዲ አረቢያ ውስጥ ያኔ ሀድሪያን ሲበትናቸው ተበትነው የሰፈሩ ሰዎች ናቸው እዛ አካባቢ። ሌላው ደግሞ ቁራይሽ ሲባል ሰምታችኋል። ቤኑ ቁራይሻ የሚባለው ወይም ቁራይሽ እንግዲህ ሙስሊሞችን ብትጠይቁ ይሄን በደንብ ይነግሯቸዋል። ከቁራይሾች ጋር ነብዩ ምንድነው ጸባቸው ብላችሁ መጠየቅ። እንግዲህ እንደሚባለው ወሬ ነው የወጣው። ወሬው ምንድነው? እነዚህ አይሁዶች በመዲና አካባቢ የሚኖሩ አይሁዶች በተለይ ቁራይሽ ቤተሰብ ነብዩ መሐመድን ለመግደል ሴራ ስላሴሩ አያደርጉትም አይደለም፣ አያሴሩም አይደለም። አይሁዶች እንደዚህ አይነት ምናምን ላይ ጎበዝ ናቸው። እነዚህ 3 ጎሳዎች ናቸው በመዲና ይኖሩ የነበሩ ናቸው። ይሄ ቤኑ ቁራይሻ የሚባለውን ጎሳ ነብዩ መሐመድን ለመግደል ያሴሩ ነበር። በየቤታቸው ሁሉም ያሴሩ ነበር። ብዙ ለመግደልም ሙከራዎች ለመጀመር ሞክረው ነበር። ስለዚህ ምንድነው ነው ሙሉ እንዲከበቡ ተደረገ። ያ ጎሳ የሰፈረበት አውራጃ በሙሉ ተከበበ። በሙሉ ሁሉም ናቸው እልቂት የተፈጸመባቸው እንዳያመልጡ ተደርጎ ወንዶች እንዳይተርፉ። የቤኑ ቁራይሻም የነዛ 3 የአይሁድ ጎሳዎች በሳውዲ አረቢያ ይኖሩ የነበሩት እንዲያልቁ ተደርገዋል ተከበው። ቁራይሻ የሚባለው ጎሳ አንድ የቀረለት ወንድ የለም። ባይዘው አሁን ቁራይሻ የሚባለው በዛ ያለው ጎሳ የለም። ለትውልድ የቀረም ደግነቱ ጎሳ ነው፣ ነገድ አይደለም። የለም። ለአቅመ አዳም የደረሰ ወንድ በሙሉ የተረፈ የለም ከሌሎች ጎሳዎች። ሴቶቻቸው በሙሉ ተይዘው ለባርነት እንዲሸጡ ተደርገዋል። ይሄ ትንሹ ነው። ከሁሉ የከፋው እማትረሱት ወይም ታሪክ በቅርብ ጊዜ የሚነግረን ከነፎቶ የሚያሳየን የሁለተኛ ዓለም ጦርነት የገጠማቸው። በአንደኛ ዓለም ጦርነትም ብዙ እልቂት ነው የተፈጸመባቸው። ኮሚኒስቶች ሲነሱ እነሱን የጨፈጨፉት፣ እነ ስታሊን የጨፈጨፉት እነሱን ነው አይሁድን እያደኑ። አዶልፍ ሂትለርም የጨፈጨፈው እነሱን እያደነ። አዶልፍ ሂትለርም እንዳደረገ ታውቃላችሁ አይደል? ከመላ አውሮፓ እሱ ከወረራቸው አገሮች በሙሉ አይሁድን ከየሰፈሩ እያደነ፣ ሴት የለ ህፃን የለ ወንድ የለ ሽማግሌ የለ እያደነ በባቡር ነው ጭኖ የሚያመጣው። እየተጫኑ ነው የሚመጡት። የት? ኦሽዊትዝ ላይ ትልቅ እንደዚህ ትልቅ ሜዳ የሚያክል ቦታ ለመግደያ ብቻ ተዘጋጅቶ ማቃጠያ ቤቶች ጋስ ቻምበር ያለባቸው ከዚህ አዳራሽ የሚሰፉ ትልልቅ ጋስ ቻምበሮች ቤቶች ናቸው፣ አዳራሾች ናቸው፣ ማአት ናቸው። ከዛ ሁሉ የአውሮፓ ለሚመጣ አይሁዳዊ መገደያ ናቸው። በባቡር ነው እየተጫኑ ይመጡት። ይመጣሉ፣ ወደ ካምፕ እየተጫኑ ይገባሉ። መጀመሪያ የሚደረጉት ምንድነው? ሁሉም ይቆሙና ያስረክባሉ። የወርቅ ጥርስ ያለው የወርቅ ጥርሱ፣ ሰዓታቸውን፣ ቀለበታቸውን፣ ያላቸውን ጠቃሚ ነገር ሁሉ ለወታደሮች ያስረክባሉ። ከዛ በኋላ አንደኛው ክፍል ውስጥ ይገቡና ሙሉ ልብሳቸው ይወልቃል። ከዛ ሁሉም አንድ አዳራሽ ውስጥ ነው የሚገቡት፣ እንዲታጎራሉ። ከዛ በሩ ይዘጋል። በዚህ በየቦታው ላይ ቀዳዳዎች አሉ፣ ቱቦዎች። የሚገድል ጋስ ይለቀቃል። በ10 ደቂቃ ለነሱ ጥይት መፍጀት አያስፈልግም። በ10 ደቂቃ ውስጥ ቤቱ ሲከፈት ሁሉም ወድቋል። ያ ሬሳ ደግሞ አይቀበርም። ማቃጠያ አለው እዛ ላይ ይወረወራል። ያ እያንሸራተተ ይወስድና እሳት ውስጥ ነው የሚከተው። ሬሳ እዛ ላይ ያነሳ መክተት ነው፣ እየወሰደ ያቃጥላል። ይሄ ተፈጸመው ለድፍን 5 ዓመታት 6 ሚሊዮን አይሁድ ነው በተለያየ አገዳደል የተገደለው። ለዛ ነው ጸረ ሴማዊነት ህግ አሜሪካኖች ጦርነቱን ካሸነፉ በኋላ እንግሊዞቹ ምዕራባውያኖቹ ይሄን ነገር ህግና ብጅለት ይሄ ህዝብ በቃ ኢሰባዊ ነገር እየገጠመው ነው። ምናልባት አንድ ፎቶ ብታሳይ እዚህ ላይ እነዚህ ሰዎች ብታዋቸው እውነተኛ ፎቶ ነው። ይሄ መቼ መሰላችሁ? ከ5 ዓመት እልቂት በኋላ ራሻዎቹ ወይም ከምስራቅ በኩል ጀርመንን እያጠቃ የመጣው ራሻ ነው። ባይዘው ራሻ ባይኖር አሜሪካኖቹም እንግሊዞቹም የሚችሉት አይደለም። ጀርመን ራሻ በወቅቱ በጣም ጥሩ አግዟቸዋል። ኢቭን ዋና ከተማውን በርሊንን የተቆጣጠረው ራሻ ነው፣ አሜሪካና እንግሊዝ አይደሉም። በርሊንን እንኳን ዋናውን የሂትለርን ከተማ የተቆጣጠሩት ሂትለርን የከበቡት እንደማይተርፍ ሲያቀም ራሱን ያጠፋው በራሻዎች ከበባ ነው። ራሻዎች ለጀርመን መሸነፍ ትልቁ ምክንያት እነሱ ናቸው። እና ደርሰው ኦሽዊትዝ ካምፕን ሲቆጣጠሩ ተራቸውን ይጠብቁ የነበሩ ናቸው።
እነዚህ ሰዎች ለመቃጠል ምግብ ሳይበሉ ውሃ ሳይጠጡ ተራቸውን እየጠበቁ ለወራት ለምናምን ሰልፍ የጠበቁ ናቸው። ተጭኖ የሚመጣው በባቡር ለ5 ዓመት ትልቅ አገር የሚያክል ሜዳ ነው። እዛ ላይ ነው በቃ ይገባሉ፣ ይተኛሉ፣ የሆነ ዳቦ ይወረወርለታል የሱ ተራ እስኪደርስ። ብዙዎቹ መሞከሪያ ነበሩ። የሳይንስ ምርምር ይደረግባቸው ነበር በሰውነታቸው ላይ። ከእንደገና የተለያዩ የሚገርሉ ሳይንሳዊ ምርምሮች ለወታደራዊ ሳይንስ የሚጠቅሙ ኬሚካሎች ምናምኖች በሰውነታቸው ላይ ይሞከራል። ብዙዎቹ እንደ እንስሳ ነው የተደረጉ አይሁዶች። እንደ ቤተ ሙከራ አይጥ ነው ሳይንስ ኬሚካል መርዝ የተሞከረባቸው። እነዚህ እውነተኛ ፎቶ ነው። በወቅቱ አካባቢው በሩሲያ ጦር ስር ሲሆን የደረሱላቸው የተፈቱ ሰዎች የሚገባ ልብስ እንኳን አልለበሱ። ከወገባቸው በታች እግራቸውን ነው የምታዩት፣ ባዶ ራቁታቸውን እንደዚህ ሆኖ ነው የተረፉት። የነዚህ አባቶች ምን እንዳሉ ታውቃላችሁ? ኢየሱስ ያኔ ታስሮ ሲቆም ደሙ በእኛና በልጆቻችን ይሆናል። ኢየሱስ ይህን ሁሉ አይቶ ነው ያለቀሰላት። ተራራ ላይ ሆኖ ኢየሩሳሌምን ቁልቁል አየ። መጽሐፍ እንደሚል አለቀሰላት። ኢየሩሳሌም ኢየሩሳሌም ልሰበስብሽ መጣሁ፣ ዶሮ ጫጩቶቿን በክንፎቿ እንደምትሰበስብ፣ ዳሩ ግን የመጎብኘትሽን ወራት አላወቅሽም። እንደዚህና እንደዚህ እንደዚያና እንደዚያ ያደርጉብሻል። ወገኖቼ ይሄ በዚሁ በባለፉት 2000 ዓመት የተደረገ ነው። ብቆጥረው የማያልቅ ምናልባት ካለ ፒዲኤፍ እሱን ዝም ብለ እንደዚህ ዝም ብለ አሳልፍልኝ አንቤ ስለማልጨርስ እንደዚህ እያሳለፈ ቢሄድ የማይጨርሰው ትልልቅ የደረሱባቸው እልቂቶች አይሁዶች ብዙ ነገር ነው። ይሄ አያልቅ በቃ ይወል እንደው ዝም ብለ በ250 በካርቴጅ ተባረሩ ከከተማ። በ224 በኢጣሊያ በግድ ክርስትና እንዲቀበሉ እምነታቸውን እንዲተው ተደረጉ። በ325 በኢየሩሳሌም ከሀገር እንዲባረሩ ተደረጉ። በ350 በፐርሺያ መጻሕፍቶቻቸው በሙሉ የብሉይ ኪዳን መጻሕፍቶቻቸውን አቃጠሉባቸው። ዝም ይዘለሉ። በ379 በሚላን ከተማ ምኩራቦቻቸው ይሄ የሚጸልዩበት ጸሎት ቤት በሙሉ ነው በየከተማው የተቃጠለባቸው። በ415 በአሌክሳንድሪያ ከከተማ ነው የተባረሩ ከሀገር ተባረሩባቸው። በ418 በማይኖርካ በግድ እምነታቸው እንዲቀይሩ እንዲጠመቁ ተደርጓል። በዚህ ጋር በቃ ዓመተ ምሕረቱን ልተው። ሲናጎግ ማለት ምኩራብ ማለት ነው። ምኩራባቸው ተቃጠለ። ምኩራባቸው ከሀገር ተባረሩ፣ በግድ ተጠመቁ። ከሀገር ተባረሩ፣ በግድ ተጠመቁ። ከሀገር ተባረሩ። የተለያየ ሀገር ነው። ይሄን ሀገር እዚህ ጋር ሜሮቪንጊያ፣ ቶሌዶ ምናምን ኢምፓየር፣ ቶሌዶ ስፔን፣ ቶሌዶ ቢዛንቲየም፣ ኢታሊ፣ ሴንስ የትም ሀገር ላይ ነው። አውሮፓ በሙሉ ይሄ በሙሉ መከራ ይነሱ ነው። በኦርሊያንስ ማሳክር የጅምላ ግድያ ደረሰባቸው። በማይንስ ከሀገር መባረር። በሮም አይሁዶች ከነ ህይወታቸው ተቃጠሉ። ተገድለው ሳይሆን ከነ ህይወታቸው የተቃጠሉበት ጊዜ እልቂት፣ ማሳክር፣ ይሄ ሁሉ እልቂት አይሁዶች በኪየቭ የታለ እዚህ ጋር ከነህይወታቸው በኢየሩሳሌም ከነህይወታቸው የተቃጠሉበት እየታደኑ በጀርመን በሊዝ አሁንም አይሁዶች ከነህይወታቸው የተቃጠሉበት እዚህ ጋር በእንጨት እያንጠለጠሏቸው ሁሉንም ስቴክ በርኒንግ ማለት እንጨት ላይ እየሰቀሏቸው በሳት ከነህይወታቸው ብሎይስ በምትባል ከተማ በፈረንሳይ መባረር በእንግላንድ ንብረቶቻቸው በሙሉ ነው የተያዙባቸው። በዚህ ዓመተ ምህረት በ1180 ሂድ ዝም ብለህ በ12 ምናምን በእንደዚህ በ12 ይሄ ሁሉ የተመዘገበ ሂድ ረማዓት ነው። በቃ ይሄን ሁሉ የምታየው በ12 ምናምን ሂድስ እግዚአብሔር ይቁጠረው። ይሄ በ14 ምናምን ነው ገና። ይሄ እንግዲህ በ15 ምናምን ይሄ ሁሉ እዚህ ጋር የሚጻፈው አገሮችና መከራቸው ነው። አገሮችና መከራ ይሄ ዓመተ ምህረት ነው። የጎንደሩ ሳይጻፍ ነው እንግዲህ የአውሮፓውንና አሜሪካውን ምናምኑን የራሻውን እዛ ያለውን እኛ ሀገር ላይ ቡዳ ነው የሚባሉት። ሰው ከነሱ ጋር አይጋባም። ተገልለው ነው የሚኖሩት። ፈላሻዎቹ ጎንደር ላይ ነበሩት። ቀና ብለው ሰው አየው። የሰሩትን ያመረቱትን ሸክላም ይሁን ብረት ቀጥቅጠው ባለሙያ ናቸው። ስለዚህ ባለሙያ ሲሆን ባለእጅ ተባሉ፣ ቡዳ ተባሉ። ማንም ከነሱ ጋር አይጋባም። የተገለሉ ናቸው። ምን በቃ ያልተባሉት ነገር የለም። እኛ ሀገር ላይም በአቅማችን መከራ ብልተናቸዋል። ይሄ ሁሉ ምንድነው? ምን ይመስላችኋል? ክስተት፣ አጋጣሚ አንድ ህዝብ ላይ ምንድነው ሁሉ ጊዜ ያለ ማቋረጥ ይሄ ሁሉ የሚሆነው? እኛን ብትወስዱን እኛ እኮ እርስ በርስ ነው እንጂ ሌላው እንደዚህ በየመከራችንን አላበላ ነው። ምን ነው ሲባል የሚመጣው በኢትዮጵያ ላይ ነክሳል የሚል ቢኖር ኖሮ እንደዚህ እንሆን ነበር። የሚመጣው በማን ላይ ነው የሚነክሰው? በእስራኤል ህዝብ ላይ ነው። ይሄን ይመስላል። እግዚአብሔር ይመስገን።